ሰላም ሰላም ጋይስ እንደምን አላችሁ? እንግዲህ ዛሬ በአዳዲስ ጥያቄዎች ከች ብለናል። ምን እንደምጠየቅ አላውቅም። አይ ቲንክ ግን እኔ የምጠየቀውን ጥያቄዎች ማሂ ምን ብላ ልትመልስ ትችላለች የሚለውን ገስ ማድረግ ነው። ቁጭ ብላችሁ የምትመለከቱ ሰዎች የመደመር ምልክቷን ብትጫኗት የሚያስከፍል ነገር የለውም። ሰብስክራይብ እናድርግ። ያኔና እግዚአብሔር ይመስገን። እሺ ደህና ነህ? እግዚአብሔር ይመስገን። ምንም መጠየቅህ ይመስላል። እኔ በነገራችን ላይ ጠንቋይ አይደለም። እነዚህ እንደሌሎቹ እንደዚህ ፍቅረኛ ያለው ወይ ምናምን አለባት እሱም አለ አይደለም ስለማቅ እንዳሉ አልዘሻቸው። እሺ ከማሂ ጋር ነገር ላይ ታወቃት። ማሂን እንግዲህ እንዴት ነው መሰለሽ በህልሜ ነው ያየኋት ለመጀመሪያ ጊዜ። ልክ እንደ ነጭ ርግብ ረቀልሽ ማሙራ ተነስላ ከማሂ ጋር እንዴት መሰለሽ እኔ በስራዎቿ አውቃት ነበር። በጣም ጎበዝ ነች እና ደግሞ ተወዳጅ የፊልም አክተር ነች። አውቃት ነበር። እሷም ደግሞ ታውቀኝ ነበር አይ ቲንክ ሶሻል ሚዲያ ላይ እና ስራዎቼን ታውቅ ነበርና አዲስ ፕሮጀክት ነበረን የፊልም ፕሮጀክት። ስለሱ ላወራት ኮንታክት የተደረግነው በዛ። ከዛ በኋላ እሷን ስራ ተገናኝተን ሰርተናል። አሁን እንግዲህ ፍሬንድ ሆነን አብረን እየሰራን ነው። ከስራ ባለፈው ጓደኛሞች። እሺ መጀመሪያ ስታያትና ማሂ ምን አይነት ሰው ነች? መጀመሪያ ማሂ እኔ እንጃ ትንሽ ቀላል ሰዎች ብዬ አልገመትኩም። እንደ አንዳንዶቹ የሶሻል ሚዲያ ሰዎች ትንሽ አክት የምታደርግ አይነት ሰው አድርጌ ገምቻለሁ። እየሰማሽ ሰውን ሳያውቁ መገመት ልክ ነው ማለት እንደዛ ነገር አስቤ ነበር። ግን ማሂ በጣም ተጫዋች ልጅ ናት። ቁም ነገረኛ ሰው ናት። የስራ ሰው ናት። አሪፍ ልጅ ናት። ፊልምም ሲሰሯት በሜካፕ ይመስለኝ ነበር። ሪል ቆንጆ ነው ያለ ሜካፕ። እሺ ድንገት ትነሳ ጫካ ውስጥ የሀገር የዱር እንስሳት ከብቶች ምናምን ነገር ብትነጣ ምን ታደርጋለህ? የዱር እንስሳት ከቦ ጫካ ውስጥ ምን አደርጋለሁ? እሱ ቸሩ መድኃኒዓለም የሚያደርገውን ያድርግ እንጂ። የመጀመሪያ ድርጊት ምንድን ነው? ለምሳሌ እንስሳዎች ምንድን ናቸው? ምን አደረገ? ሞች አሉ እኮ የሞተ ሰው ምን ያደርጋል? ቻከባል እኔ ያው እንግዲህ አዳኝ እግዚአብሔር እኔ ኪዳነ ምሕረት ድረሽልኝ ለፊሽ አደነኝ አማልጂ ነው አይላም። ከዛ ግን አትሮጥም ምናምን እሮጪ ላመልጥ ነው ማለት ነው። ቁጭ ብለህ ትበላ። አሁን ይበቃ ወደ እግዚአብሔር ነው እንጂ ወዲያም እየጮክ ምን ታደርጋለህ? ኧረ ምን የምርቀት በይ ነው እንዴ? ከጨነባችሁ ኧረ ከባድ ነው። እግዚአብሔር ከባድ ነው። እሺ ከመጸለይ ነው እንጂ እሺ ለምሳሌ ባንክ ብትፈልግ እሺ በዚህ እድሜ መስራት የሰሩ የምትችለው ሴት ምን አይነት ነው? አዎ የሴት መስፈርት ልታስንቺ ነው። የምርጫ ቀስቀሳ እያያል እንግዲህ ሆነ እያያዘች ነው ከሆነ አካል ጋር እያያዘች ነው። ግን ትዳር ብቻት እግዚአብሔር እንግዲህ እንትኗን ወደዋለሁ እንትኗ ያምራል እንትኗ ይችላል ነው ብሎ የሚወድ የሚያፈቅር ሰው ግን ከልጅነት ጀምሮ ከመኛው አንድ ነገር አለ። እኔ የሆነ ቆንጆ ሰላም ይራመቅ ምናምን ምን ብዬ እንትን ሆን ሰው አይደለም። ቆንጆ ብትሆን ሙያ ያላት ብትሆን ደግሞ ያው ደግሞ ለወደት ከዛ ግን እኔ ቃል ወደ እግዚአብሔር ነው ታላል። የትልቁ ነገር በጉብዝና ወራት እግዚአብሔር ያስባል። ወደ እግዚአብሔር የምትፈቅር ከለባ የምትወደኝ ምክንያታዊ ሞዴል በምክንያት ወደደች ለምክንያት ነው ምክንያታዊ ያልሆነ ነው። በቃ ልክ እኔነቴን አይታ የምትወደኝ ሲል ወደ እግዚአብሔር የምታቀርብ እናት የምትሆነኝ ባገኝ ምርጭ ግን ትዳርንም ሴትንም መሰስ እግዚአብሔር ነው መስከሽ እግዚአብሔር ይባል። እግዚአብሔር በጸሎት ነው የሚገኘው። በጸሎት ነው። መልካም ሴት በነገራችን ላይ ይላል መልካም ሴት ከፈጣሪ ነው። አዎ ማን እንዲያገኛት ሁሉም መስፈርት ማስቀመጠው ማን ነው? አይ ድንገት ቢሆን አሁን አጣል ወዳድ አሁን በህይወትህ ውስጥ ከአንድ ሰው ጋር ብቻ ነው የምትገባው። ከዛ ሰው ጋር ደግሞ አንድ ምግብ ብቻ ነው ያላት ነው የምትገባው። ማንን ትመርጣለህ? አንድ ሰው
እንዴ አንድ ከአንድ ሰው አረከባት እግዚአብሔር እንደዚህ ታገት ነኝ እንዳይቀየሩና አላለ እንዴ በጣም ከባድ እሺ አንድ ሰው ጋር ብቻ እድሜ ልክ መኖር አሪፍ በዛሬ አንድ ምግብ ብቻ የተበላ ማለት አንድ አይነት ምግብ እሺ ምግቡ ምንድነው ወይስ አንተዶ ይሄ ቢያጅ ነው በእውነት እንዴ እሺ በቃ አታዘገኝ ሁለት ሰው ልግራችን ላይ ያዲን በጣም ነው የሚወደው ታላቀቴ በጣም ነው የሚወዳለው እንግዲህ የወደፊት ሚስቴንና ታላቅ ሚስት እሷ ደግሞ ያ እንግዲህ ባሪሽ ልትል ነው ልጅ ልትል ነው እናቴና የወደፊት ሚስት እህቱ እንግዲህ ምንም አረጋችሁ ከዚህ ይሻላል ወንድ ልጅ እንዲህ ነው አንቺን ከባድ ጥያቄ ነው በእውነት ነው አሁን ለምሳሌ እንደያቸው ማድረጋቸው በጣም ወዳቸው ጓደኞች አሉ ታሪክ ማለት ማለት ነው አንደኛው አንተ ነህ አትቀስ ግን እነሱን ሁሉ ማለት ነው የቻሌንጅ ነገር ነው እግዚአብሔር ገለሽ ኢንዶም ምግብ አሁን የጾም ይመጣል ምን ይላል አሁን አንድ ምግብ ብቻ ነው የሚቻለው እሺ በቃ አንዴ ጾም አንዴ እንደዛ ከሆነ ሁለት እና አራት ምግብ ጥሬ ስጋና ድንች ምስርና ጥሬ ስጋ ሳታውቅኝ እኔ ማለት በጣም ብዙ ሰዎች ይሄን ነገር በጣም ጉረኛ ነው ሰው አያወራም አይ ቲንክ እንደዛ ነው በጣም ጉረኛ እንደሆነ ሰዎች ይገምታሉና ምናልባት ጉረኛ ጋር ኤክስፔክት ታርክ አጭር ትችላለች ከዛ አጭር ነው ትችላለች ከዛ ደግሞ ጉረኛ እሺ ከዛ ደግሞ እሺ ቻው ሳውት የበጣማታ ምን ታረጋለች አይፊን ስለምትበላ ነው ማታረግ ድርጊት ነው ታላለች እዛው ምጥጥ ነው ካወቃችሁ በኋላ ስላንተ ምን ይሆናል አላውቅም ሰው ነኝ እንደዚህ ብዙ ሰዎች ማለት ነው እንደዚህ ያስቡኛል ብዬ ማየው ነገር እንዳትመስ ላይ የሆነ ሰው እንደዚህ ነው እኔ እንደዚህ ስለሆነ ሰው እንደዚህ ያስባል ይሄ ይችላል ልናገር የምችለው የሆነ ሰው ስለኔ እንደዚህ ያስባል ማለት አይደል እና ይሄን ስፋት ግን ከብዙ ሰው ነው ለማለት ነው እህነት ታበለስ ምን ብላችሁ ተናገሩ መስፈርቴ እኔ እንደምን ይሳነኝ መስፈርቴ ንቅሳት ያለባት የገጠር ልጅ ምናምን ልትል ነው የምትችለው ባስ ሞኝ ሳይደል ነው ይትልሻል ያልኩት ነው ልትለው የምትችለው እሷ እንጃ ፈሪሃ እግዚአብሔር ያለው የቤተክርስቲያን ልጅ ወንዳ ወንድ ነፍስ አንድ ሰው ጋር ነው ይተባል ማሂ ካንቺ ጋር በጭራሽ ነው ትለው ካንቺ ጋር ትችላለሽ ደመሰለሽ የሁለታችሁን ጓደኝነት በደንብ ስለማውቅ ምናልባት ካንቺ ጋር ነው ተሰማታል ምን እንደመጨረሻ እናንተም ግን ገምቱ ምን እንደምትሰማኝ እሺ ፈላስ ያንን ተንታለች እዛ ተጠጣይ ነው ነገር ዝብይ ይባላል ማይ ጥሬ ጋር ወዳች በቃ አትንጅም ከትፎ የበለው ነው አንተስ እሺ ግን ብዙ ሰው ያውቃል ማይነት ተፈነደ ምንድን በቃ ክትፎና አንቺ ከመለሽልኝ ማለት ዛንቱ ክትፎና ፍርፍር በቃ እንግዲህ ቀጣይ ደግሞ ማሂን ምን ትላለች የሚለውን እናያለን አብራችሁን ነው
ሰብስክራይብ ከጎቼ ጋር የተዋወቃችሁ እሺ የተዋወቅነው ከጎቼ ጋር የተዋወቅነው ቲክቶክ ላይ የተዋወቅነው ከዛ በኋላ እሱ ነው የጻፈልኝ በጣም አድናቂሽ ነኝና ልተዋወቅሽ ፈልጋለሁ ብሎ ጻፈልኝ ከዛ አይ ልተዋወቅሽ ፈልጋለሁ ነው ጎቼ ቅሌትን አልሰማም አይ እግዚአብሔር ተዛን ቲክቶክ ላይ ጻፈልኝ ቴክስት አደረገልኝ ኢንቦክስ ላይ በጣም አድናቂሽ ነኝ ምናምን ነገር አለኝ እኔም ትመችኛለሽ አለኝ እኔም ትመችኛለሽ ትመችኛለሽ ከዛ በኋላ በቃ በዛው ከዛ ማን ጋር ተገናኘን ተቀረጻ ስንወጣ ማን ጋር ተገናኘን ከዛ በቃ ባካይ ታገኝ እሺ መጀመሪያ ሳይውና ቲክቶክ ላይ ምናምን ነገር ተገናኝበት እና ካገኘሽ በኋላ ምን አይነት ሰው ነበር የገመች ፊዚካሊ ነው ወይስ ባህሪ ፊዚካሊ ልዩነት የለውም ምንም አልተለያየም ግን ባህሪው ግን አይደለም ብዙ ጊዜ የኛ ሙያ ላይ እንደዚህ በአካል ምናምን ይምላይ ራሱ እየተዋወቅሽ ራሱ በአካል ስትተያይ ጸጥታ እንደምትተላለ እና እንደዛ መስሎኝ ነበር ግን ስንተያይ ሰላም ቢሆንስ ሰላም ብለናል እና በአካል ሞር በጣም ጥሩ ልጅ ነው በጣም ተግባቢ ነው እና ደግሞ ዝምተኛ ነው ላይፍ ላይ እንደሚለፈልፈው አይደል ዝምተኛ እሺ ይሆናል ታንተሽ ብድርግስ ይሄ ነገር ላይ ይዛጋሉ አንቺ ተከራይና ተገረገማለች አንተው እሺ ከከፈሽ ፍነሽ አለ ዱጫ ካስቆልሽ ከዛ ብንስኪ እባብ ምናምን ይወስ እንታደርግ ዱሩ ነው ጃዲስ ተሳቱ ዛሬረን እንዴ ምን ታደርጊያለሽ ዱር ውስጥ ብገኝ በቃ በእግዚአብሔር ስራ መደነቅ በእነሱ ሊፈራ ይችላል እባብ ምናምን ያለው እኔ ምንም ማድረግ አይመስለኝም በቃ ድርቅ ብዬ ምቀር ማርያም ድርቅ ብዬ ምቀር ወይ መጪ ግን እስቲ ቦታው ላይ ነው ማቀኝ አላውቅም ዳጊ ነካከት ምንድነው ባል ማለት መታሰብ ነው ወይ ደግሞ እኔ እንደዚህ አይነት ባል ባገባው ብዬ መስፈርት ማድረገው ሰው ግን እንደዚህ ስታክ ሆነ መስፈርት የለኝ ግን የሰው አቋሙ ደስ ከኔ ጋር መጣው ፊት ማድረግ አለበት አቋሙ ማለት አሁን ለምሳሌ የሆነ ቦታ ይዞ ቤት ነው ምናምን ማለት አፍረኛል አውርቶ በቃ የሚያኮራኝ ለወራል ገና ሲጀምር ምናምን ወይኔ መዲለው ምናምን ማለት ያለበት ኮንፊደንስ እንዲሰማኝ ነው እንደዛ ሁለተኛ ደግሞ ጥቃቅን ነገር እንበይታል አሁን ለምሳሌ ልክ እንደዚህ ይሄኛውን ፈልጌ የርቆኝ እንደዚህ እንዴት እዚህ ጋር ሆኖ ሲያይኝና ወደ ሳይቀጥለኝ ምናምን እንደዚህ ጥቃቅን ነገሮችን እንመለከታለንና እንደዚህ ነገሮች ናቸው እንጂ እንደዚህ አቋም ምናምን መስፈርት የለኝም እሱን እግዚአብሔር ያውቃል ባህሪው አሪፍ ደስ ይለኛል ከዛ ደግሞ ትንሽ እኔ ለምዘናጋ የሚያገኝ ላይም ሆነ ምንም ነገር ላይ ጊዜ ምዝለኔ ላይ የሚያጠነክረኝ ሰው በመዝች አመንኳ እሺ ያው በጣም ከባድ ጥያቄ ነው ሞቼ በጣም ነበር የከበደው ለየትሽ ካንተ ሰው ጋር ብቻ ቢልትባይና ወለመደ አንድ ከዛው አንድ ከስልክ ነው እየበላሽ ነው እየሰማሽ ምራጭ ለምግቡ ደግሞ ጾም ምግብ ድርቆሽ ከጾም ምግብ ከፍስክ ምግብ ደግሞ ስጋ ፍርፍር ባሌ ቆጠርማ ትንሽ ባል ባገባ ወደ ቤት ሳገባ ከባሌ ጋር ነው አሁን ባለውበት ሁኔታ ግን ከአንድ ሰው ጋር ተፈተባልኩ
ብቻዬን ነው የምኖረው። ፈላጊ አይደለም እኮ ከእኔ መጨረሻ ሰው ደግሞ ባሌ ወደ ታገባ ባሌ ከማች ጋር እና ከማን ጋር ልኖርበት ነው? ቤተሰቦቿ ማሚ የምታይ ከሆነ ይሄ ከበደው ጉዳይ እኔ ለማሚ አከታተላል። ማሚ ጋርማ እየኖር ነው ሰው እናትና አባቱ ይተዋል ከባሉ ጋር ይጣበቃል ይላል መጽሐፉ። በዚህ ምን ያለኝ ነው ሰላምሲ እሱ ነው ተጠይቋል። አንዴ የምትጠይቅ እንግዳይ ነው ሁሉ ለቁም አይ መጀመሪያ ነው አይችልም ከዛ አሁን ጠይቅ እሺ ከመጀመሪያ እንዴት ባወቃችሁ የሚለው ቲክቶክ ላይ ነው ነው ያው ሶሻል ሚዲያ ነው ከነሽ ስላንቺ ባሪ ምን ያለኝ መጀመሪያ ታቀት መጀመሪያ ላይ ነው አሮጊት ነገር መስሎኝ ነበር ይሄ አሮጊት ባሪ ለሚበቃ ዘመን ምናምን ፖስታራ ምናምን አይጠጥ ምናምን ነው ከዛ ሲያየኝ ደግሞ እንደኩያው በትንስኝ ምንም ይሄ በቃ ያልከበድኩት ይባላል እሺ ማን ይተበላ ያካውከለ ታሪክ ምን መታረኝ መስጋው ምን ይላል ታለቅሳለች ነጭ እያለቀሰች ምናምን እነሱ ላይ ምን ይችላል ተብሎ ስለዚህ ነው አጣለቻቸው ነው ያለ ዲኖም በይ አታገኙም ብዬ ነበረ ከማንነት ሲወጣ እሺ መስፈርትሽንስ ምን ያለ ይመስልሻል? መስፈርት ብላም ተባው ላይ የሚችለው ቢስተን ደርሶ ለምን ደርሶ እንዴት ይታል አልተቀሰማ እኔ አይወድልኝ ከባህሪ የተረጋጋ ሰው ዝምተኛ ሰው ተራክሰብ ያለ ሰው ብሎ ነው ሊያስ እሺ ካንተ ጋር ኑር ልትባል እና ምግብ ይባላል ምግብ ወደው የሚያውቅ አይመስለኝም እኔ አግብቷል አግብሾ በቃ ፍቅር ነው ይችላል እሬት ነው እሬት ጋር በልቼ ማለት በላም አብርጆ ሻውን ደግሞ ከቦቼ ጋር መተው አንድ ላይ ምን እንደተባባሉ ደግሞ ስለዚህ ይነጋገራል አብራችሁ እንደምትፈልጊያለሽ እሺ ጋይስ እንግዲህ ጥያቄውን እኔ ያልኩትን በትክክል እንደመለሰች ተስፋ አደርጋለሁ ማለት አይደል? አዎ የመጀመሪያው ምንድን ነው? የት ነው የምትተዋወቁት? እንግዲህ እውነታው ያው እንትን ነው ሶሻል ሚዲያ ላይ ነው የተዋወቅነው። በጣም ነው ወደህ ምናምን በላይ በጣም ብዙ እንጂናኛ አውርታይ ምናምን ወደ 2 ገጽ ምናምን ነገር አውርታይ ጽፋልኝ የተዋወቅነው። ይሄ ነገር ከማለት አረስ በፊት ማነው ከመጀመሩ በፊት አይ ኖ አሁን እኮ ነው ያልኩት ነገር አሁን አንቺ ስትይ እኮ ላይሆን ይችላል። በእውነታውን እኔ እነግራቸዋለሁ እና ማለት እሺ ዳግመቱ አባሽ እኔ መሰለኝ ከሆነ እሺ እሺ ግን አይ አሁን ያልኩት እውነት አይደለም። እሱ ነው መችኛል ግን ዳውራሽ አልቻልኩም ማለት አይዞህ ላዘር እኔ ወራት ተራራ አጅኑ ቀርበታው በላ እንደነጅናት መንገድ ውሸት እኮ አንዱ መረጃ ወይ ነው ፈያነው አንዱ መረጃ ተመችኛለሽ አይደል? ተመችኛለሽ አይደል? ግን እንደዛ ነበር እንግዲህ መረጃ ምንድን ነበር አረ መጀመሪያ ያልክ መጀመሪያ ወይ አለች ተመችኛለሽ አይደል? ተመችኛለሽ አይደል? አዎ ልጅ አዎ አሮይ እንደውም ያምናል ማለት ብቻ እውነታው የተዋወቅነው ለመጀመሪያ ጊዜ በአካል የተገናኘ ነው። ፊልም ቀረጻ ላይ ነበር ማሚ ቤት በላ ማስሊ በረንዳ ላይ ከዛ በኋላ መተክ እንደተሰራ ብለህ ከዛ ሸወተኝ ስለድጋሚ ስራንስ ካልሰጥ አጂ ማሰከችሻል። ኦኬ ሸውጃ የተዋወቅነው ነው ማሚ ጋር ነው መጀመሪያ እሱ መጀመሪያ 72 ተዋወቅን እኮ አንተ ልጅ የሚያሳይ በኢየሱስ ክርስቶስ ምን እሺ ቀጣይ እንዴ ኖ አይደለም መጀመሪያ 72 ተዋወቅን ቀረጻ ላይ ፊልም ቀረጻ ላይ
ለማሚ ጋር ሆነ ያላቀም ሲጀምር እንዳይከፋት ብዬ ነው እኔም ትመጪኝ ነግሻለሁ። እሺ ቀጣዩ ምን ነበር እንዴ? አላመንኩበትም። ማርያምን እንደዛ አንቺን ሲያይሽ ከተገናኛችሁ በኋላ ስለአንቺ ምን አሰበ? መጀመሪያ ምን ብሎ ያስበኛል ብለሽ ነበር? እኔ ያልኩት ማለት ነው መጀመሪያ ላይ ብሎ ያስበኝ የነበረው እንዳሉት ነው። አሮጊት እንዳሉት ስለኝ በቃ እሱ ነታ ነው ለሚዲያ ያልኩት ይሄ ወግ እንደምታጠብቅና በቃ ኮስተር ነው ለጸንትን ምናምን ነገር መስለኝ ከዛን እንደው ተጫዋችና በጣም ተመሳሳይ ነው አይደል ያሉት? ይሄው ተመሳሳይ ነው። እንደዛ ነው። ትንሽ የምታካብድ አይነት ሰው ልክ ሶሻል ሚዲያ ላይ አሁን ላይ ሰዎች ትንሽ ጉረኛ ትመስለኛለች፣ ግን አሪፍ ይሳል ቼክ ለማድረግ ነው ትመጪኛለሽ። ኖ እሱ እኮ አይደል። እኔ እኮ ባህሪሽን አይቻር ትመጪኛለሽ ካልመለሰች ልክ ነኝ ከመለሰች ግን በቃ እንድሌታ ነው እሱ እኔ ስሜት እንደነሱ እኔማ ያልኩት ምንድነው ትንሽ አካባቢ ጉረኛ ነገር ምናምን እና አጭር መስሎኝ ቀደም ገና አላለችም ነው እንደዛ እንትን ይችላል ያው ነው እንደውም ተጫዋች ነው በአካል ያስከ ማለት ነው። አጭር መስሎኝ እንደውም ፍላት ጫማ አድርጌ ነበር የመጣሁት። ረጅም ስለሆንኩ እኔ እንዳልበልጠው ቢገዛ ስንወጣ ከዛ በፊት ምን አይነት ሰው ነበር የሚሰጥ? በቃ ልጅ ነገር ልጅ ማለት ነው አይደለም ልጅ ነገር ነው በቃ የመሰለኝም ያገኘሁትም እንደዛው። የስንት ዓመት ነው? የስንት ዓመት ነው? 19 ስንት ዓመት ነው? አይ እድሜን አልነገርም ግን ማርያም ነው ከ22 በላይ እግዚአብሔር ዱር ውስጥ እባብ ምናምን ነገር ቢያገኛል እኔ ፊት ትሰራለች ነው ጠብሳት በላች የገመትኩት ይላል ጠብሰሽ ልትበይ የገመትኩት አንተ ምን ጥሬ ስጋ ነው እንዴ ያገኘሽው? ጠብሳት እኔ ነው ፊት ትበላለች ነው ጠብሳት ነው ማለት ፊት ትበላለች መብላት ብላ ስለሆነ ያተነፈ ሙተራይ አንተ ምን ታደርጋለህ? ትጮሃለህ። እኔ ያለቀስ ይሄው ወደ መድኃኒዓለም ነው ነው ሲያለ ወደ መድኃኒዓለም ነው እግዚአብሔር ከስልክ ለማይሰፋ መድኃኒዓለም አይ ይሄ ነገር አስበዋለሁ። እሺ ያስፋጭስ እሺ ሞጂ ባገባት አሪፍ ነው ብሎ የሚያስባት አይነት ምን ነበርኩት አራጋላ ታውስ ካሜራ ላይ አለ ግን እንደው አሁንም እኮ መገመት ሲያልሽ እሺ አራጋላ ራሴን ያወራሁት አይ ልጅቷ በቃ ጤነኛ አይደለች እንደዚህ እኔ እኮ ያልኳችሁ ነገር አልጠየቅሻትም መሰለኝ ቢሆን ነው የምር አልጠየቀችኝም ግን አሁን ገመችበት እኔ መለስኩት መልስ አለ ግን አንቺ ገመች ምን አይነት ሴት እሺ የሆነ እሱ ስለሚቀረቀር የተረጋጋች ከዛ ደግሞ አጭር ቀጭን ነው እኔ መፋቂያ ነው እንደ ይሄሽ ማማገባው ማለት አጭር ቀጭን አለች። እሺ ሌላሽ ምን አይነት ባህሪ ያላት? ምን አይነት እሺ ባህሪዋ ከሱ ጋር ታስተው ልትጫወት ሌላ ሰጋድ እንደ ሲሪየስ ነው በቃ እነሱ ያሰቡት። እሺ ያንቺንስ ምን ብዬ ገመትኩስ? የኔ ብለህ ገመትከው በቃ እዚህ ላይ በራክሳገር ያለው በራክሳገር ያለው ዝምተኛ እና ወንዳው ነው ማለት ያንቺ እኔ ደግሞ ተመሳሳይ ነው። ወደ እግዚአብሔር የምታቀርበኝ እግዚአብሔር ያላት ሴት ነው ማለት ነው። አሳይ ከበደው ጥያቄስ ከማን ጋር ነው የሚባልና ምግብ ቢሆን ነው ጥሬ ስጋዎች ከእንትን ከፍስክ ከጾም ደግሞ ሩዝ
ማሚ ጋር እንትን ነው ማሚ ጋር ነው የሚገምችው ሱፍ ፍትፍታ ሱፍ ፍትፍት ማሚ ጋር ጨጨብሳ ምናምን ግን እኔ ደግሞ የኔ ስፔሻል ነው በየአይነት ድንችና ምስር ሁለቱ በጣም እና ከማን ጋር ሊኖር ይችላል? ሊኖር የሚችለው ከሚስቱ ጋር ወደ ከሚስቱና ከእናቱ ጋር የሚያሸልም ነው 100%። እኔ ከማን ጋር እንደገመት እኔ ከማን ጋር እንደ ከባባ ጋር ይሆናል ዘንድ ከዳጊ ጋር ምግብስ ያንቺ የእኔ ዳጊ ስላገዘችው ፍርፍርና ምን ጥሬ ስጋ ብዬ ነበር። የሚገርምሽ ነገር እግዚአብሔር ጥሬ ስጋ ጭራሽ አትወድም አለች። እየተናገርሽ ነው እንዴ? ታዲያ ቆይ ገብቶኝ አይ የውስጣን ነው ኦኬ ነው ወጭ ስሚ ጥሬ ስጋ ትወዳለች ሲል ጥሬ ስጋ ትወዳለች። ክትፎ ነው የምትወደው? ጥሬ ስጋ አትወድም አለች። እኔ አንድ ፍርፍርና አንድ ክትፎ ፍርፍርና ክትፎ ሻው ለሙስና እኔ ኦብቪስሊ አሁን አሸናፊ ነው ማለት ነው። አይ ብቻ ግን አሁን ይሄ የሚያሳየው እኔና ማይ ጭራሽ የምንተዋወቅ ሰዎች አይደለንም። በይደና ሆኜ ደናውን ከዚህ በኋላ ጠንክረን ገንዳይ በቀይም ካለች ብቻ ግን አይ ብዙ ነገር እንደው ገመት በላይ ብዙ ነገሮች ከተዋወቅን ገና አልታወቀ ጊዜ በጣም አንድ አመት ራሱ ከተዋወቅን እንዴ እሱማ ይሄ ልክ ካወቅከኝ ሳይሆን ከተዋወቅን ከተግባባን ገና በጣም አጭር ጊዜ ነው። ገና በጣም አንድ አመት እኔ ቲክቶክ ከጀመርኩ አንድ አመት ከምናምን ነው የሚገኝ ማለት ነው። እግዚአብሔር አይ ወንድ ስለሆነ ፎሎወር ያገኝ ብቻ እግዚአብሔር የቲክቶክ አካውንት አይደለም። አዎ ጸግሽ ተሰቦት ታቀጭ ጸግሽና ወንድሜ ጸግሽና ዳጊ ማይ ተቀጣጣ ከዛ ባለች ምን ማለት ነው? ምን ተቀጣሪ ጋር ምታያታለሽ? እንዴት ዳጊ በነገራችን ላይ የዚህ ፖድካስት እኮ ማለት ነው አዘጋጅና አቅራቢ ዳጊ ነች። ዳጊ ነው ማለት ነው። እና ከፈለግሽ ልትከነስለው ትችላለህ። አዎ አሸናፊ ነኝ። አዎ ዳጊ ለምን አንቺ በጣም ካዲ መስካት አሽካብት ሲሪየስ ብቻ ግን ስለተዋወቀን የምር ደስ ነው። ከዚህ በኋላ ደግሞ በደንብ አሪፍ ሰዎችን እንሰራበት በደንብ የምንተዋወቅበት የምንግባባበት ጊዜ እንደሚሆን እርግጠኛ ነኝ። እንዲህ ነበር ወጥቷል መጀመሪያ አሁን ተወቅ እንዴ እኔም ከዚህ ተሻለ እንደማስተምረውና እንደማሳድገው ምግብ እንበላለን። ብቻ ግን እስካሁን እየተከታተላችሁ ስለነበር በጣም እናመሰግናለን። ሰብስክራይብ ማድረግ አያስከፍልበትምና ሰብስክራይብ ያደረጋችሁ አበረታቱን። አበረታቱሽ መልሼዋለሁ። አንቺ በቃ አበረታቱት ማለት ለማንኛውም እንወደዋለን። የምንወደው ወንድማችን ነው። ወንጂንም አበረታታሽ የምንወደው ወንድማችን ነው። ለማንኛውም የወንድማችን ማን ነው የማህሌት ቻናል ሰብስክራይብ ማድረጋችሁ እንዳይረሳ። በጣም እንወዳችኋለን። ማህደር ስም ለምን ጥያቄው ሰርክተሽ ለማንኛውም ዳጊ
እሺ ማዲያ ሰገደ ትክክለኛ ስሜ ማን ነው? እኮ ለዛ እኮ የጠየኩት አታውቂም ጭራሽ? እኔ ነግሬሻለሁ ግን ተፈተች። ትክክለኛ ስሜን እንዴት አታውቂው? ትክክለኛ ስሙን ታውቃለህ? እኔ ቦት ነው ማርያምን ሁሉም ሰው ቦት ናቸው። አረና አቋለ ማን ነው ስሙ? ምንድነው አንቺ ደግሞ እዛ ፋዘር ቤት ተምራችሁ? ፋዘር ቤት ተምራችሁ? በቃ ሩነሽ ናቲ በመድኃኒዓለም መጨረሻው ቡ ነው። ጥበቡ ቀለቡ እንትን ነው የመጨረሻው የምትነግሪያት ጥበቡ ነው። አየርም እውነት ሳስቡን ይመስላል የሚባለው እውነትም ጥበብ አንተ ወጣለ የኔ ሴቪክስ ማን ነው አሰለፍ አሰለፍ ነው መጨረሻው ና ነው መጨረሻው። አረ ስራ አለ ቴሌግራም አረ እንዴ ምን መጀመሪያው መጨረሻው አይደለም ቴሌግራም ዩዘር ነው የሚለው ማን ነው? አኒና እኮ ምንድን ነው? አኛው አንቺ አባቴ ሊጠር አኒ ምንኛ ነገር አኛኪ አኒ ማን ለማክ ጋምቤላ ነው ይፈራ እና አባቴ ዩኒቨርሲቲ ስለነበረ እሱን ያወጣልኝ እና ወዳችኋለሁ። ወዳችኋለን አይቆይ እንደምን ወዳችኋለሁ እኔ ወዳችኋለሁ ለብቻ ደግሞ እኔ ወዳችኋለሁ በቤተሰብ መተክል እንደዚህ ማለት እሺ በቃ የኔ ልጅ ቦቼን እንወዳለን ያላችሁ በእናታችሁ ቦቼ ያረዲ መስበክ እግዚአብሔር እኔ ስለራሴ ማንበብ አቃተኝ። የበቀደሙ እንደዚህ እንዳለ እንዳለ ማለት ነው እና እናመሰግናለን። ያ ሰላም በሌላ ቪዲዮ እስከምንገናኝ ድረስ ቻው ቤት ባይ